ሰላም የዩቲዩብ ቤተሰቦቼ እንዴት ቆያችሁ? እንዴት አረፈዳችሁ? ደህና ነኝ እኔ አልሐምዱሊላህ። ባለፈው እንግዲህ ስለገጠመኝ ነገር ቪዲዮ ቀርጬላችሁ ነበረ። ላካፍላችሁ ፈልጌ ነበረ። በመሀል ባልጠበቅኩት ነገር ምክንያት በመሀል አቋረጥኩኝና ከዛ በኋላ ደግሞ ቪዲዮንም ሳልቀርጽ ቀረሁኝ ማለት ነው። ሳይመቻችልኝ ቀርቶ እና ዛሬ ደግሞ ያው ካቆምኩበት ልቀጥልላችሁ መጥቻለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የገጠመኝን ነገር እንግዲህ ግማሹን ነግሬያችሁ ነበረ። የቀረኝ የተወሰነ ነው ማለት ነው። ከዛ ካቆምኩበት ቦታ ቀጥልላችኋለሁ ማለት ነው። እና ምን ነበረ ራሴን ሀሞኝ ስለነበር ጥቁር አዝሙድ ምናምን ሻሼ ላይ ቋጥሬ ነበረ ምናምን ነግሬያችኋለሁ የተወሰነውን ማለት ነው። እና ጥቁር አዝሙዱን ከሻሼ ጨርቅ ጫፍ ላይ አስሬ ማለት ነው። እሱን ያኔ ልብስ ምናምን ተኩሼ ጨርሼ ምናምን ወደ የክፍሉ በምወስድበት ጊዜ ሁሉም ክፍል ነበር እንግዲህ ብዙ ልብስ ነበር እዛን ቀን ያጠብኩትና እኔ ያኔ ብዙም አልቋጠርኩትም ማለት ነው። እንትኑንና በጣም አሞኝ ስለነበር ፍዝዝ ብዬ ነበረ። ያው እኔም ኃላፊነቴን አልተወጣሁም፣ ሰውን አልወቅስም ማለት ነው። ኃላፊነቴን በደንብ በአግባቡ ስላልተወጣሁኝ ያ የሆነው ደግሞ ስላመመኝ ነበረ እና እላችኋለሁ። ከዛ በኋላ ልብሱን ልክ ተኩሼ እንደጨረስኩኝ ሁሉም ያው ወደ ቤት ሳይመለሱ በየክፍሉ አስገብቼ ላስቀምጥ ነበረ ሀሳቤ ማለት ነው። እና ከዛ መጀመሪያ ያስገባሁት የእሷ ክፍል ነበረ ልብሱን እና እንግዲህ እኔ በደረስኩበት ቦታ ሁሉ ላይ ጥቁር አዝሙዱ አለ ማለት ነው። በሁሉም ቦታ ላይ ማለት ነው። እኔ ያልደረስኩበት የለም እንግዲህ የቤቱ ክፍል ላይ እና እላቸዋለሁ። ከዛ በቃ የወንዱ ልጅ ክፍል፣ የሴቷ፣ የሁሉም የህፃኗ ልጅ ክፍል በቃ ሁሉም እኔ ልብስ ባስቀመጥኩበት ቦታ ሁሉ ላይ እንትን ብያለሁኝ ማለት ነው። እሱ ጣብ ጣብ በቃ እያለ ነው የሄደው ማለት ነው። እና ሳሎንም ደግሞ መጋረጃ ምናምን እንደዚህ ለቅቄ መስኮት ምናምን ክፍት ሆኖ ምናምን ከሆነ ዘግቼ ምናምን ነበረ። መጨረሻ ላይ እንግዲህ እኔ ሆዬ ጨርሻለሁ ብዬ ክፍሌ ገብቼ ልክ እንደዚህ ልተኛ ኦፍ አልሐምዱሊላህ ማለት ሲጀምር እሷ መጣችና በአንድ ሰከንድ ውስጥ ማለት ነው 3 ጊዜ 4 ጊዜ ነው የጠራችኝ ማለት ነው። ከዛ ሄድኩኝ እሷ ክፍል ልክ ሲሄድ ምንድነው ምን ተፈጥሮ ነው እንደዚህ የጠራሽኝ ሲላት ጊዜ ምንድነው ይሄ የማየው መሬት ላይ አለች ማለት ነው። ከዛ ምንድነው ብዬ ነው ከሷ በኩል አየሁኝ ማለት ነው። ምክንያቱም ምንም የማውቀው ነገር አልነበረም። በጣም ድክም ብሎኝ ነበረ። 6 ሰዓት ከምናምን ሆኗል። በዛ ላይ ደግሞ ራስ ምታቱም ስለነበረ እንትን ብያለሁኝ ማለት ነው። ከዛ በዛ መሃል እንትን አልኩኝ ማለት ነው። ምንድነው እንደዚህ የደፋሽው ምናምን ነገር ስትለኝ በዛን ሰዓት ሙሉ ክፍሉን ሁሉንም ክፍል ሄዳ አላየችም ነበር ማለት ነው እሷ። ከዛ የእሷን ክፍል ልክ በቃ አጽጂው በቃ ምናምን ስትለኝ አጽድቼ አሁንም እኔ ክፍሌ በመግባት ልተኛ እኮ ነው የምቸኩለው። በጣም ድክም ብሎኛል፣ በጣም አሞኛል። ራሴን በቃ አይኔ ሁላ ቀና ማለት አልቻለም እንጂ እኮ እኔ ራሱ ዞር ብዬ አይቼ ቢሆን አገኘው ነበር እኮ። እኔ ወደ ኋላ እየዞርኩ ምናምን አይደለም። ልብሱን የኔ ሀሳብ ነበረው ልብሱን ሁሉንም እንትን አድርጌ ልብሱን ሁሉንም ቦታው አድርሼ ክፍሌ ገብቼ መተኛት ብቻ ነው እኔ በሰዓቱ እየታየኝ የነበረው ማለት ነው። ከዛ በቃ የሷ ክፍል አየች ሄጄ ምናምን አያጽጂው በቃ አለችኝ። አጸዳሁኝ። ልጆቹ ክፍል ደግሞ ካልፈተሸች በተአምር አተኛም ማለት ነው። ከዛ የሴቷ ክፍል ገባች ማለት ነው። የመጀመሪያ ልጇ ክፍል ገባች። ከዛ ገብታ ምናምን እንደዚህ መስኮት ምናምን ትከፋፍታለች። እነሱ ጋር ብዙ ጊዜ ስለምተኙ ይዘጋጋል ማለት ነው። እና መስኮቱን ልክ ከፍታ እንደዚህ ማብራት ታበራልሻለች። አለ አሁንም ማለት ነው መሬት ላይ አለ። በዱላቡ በኩል እኔ ልብስ ባስቀመጥኩበት በኩል ማለት ነው። ከዛ ምንድነው ይሄ ነገር አለችና አሁንም የወንዱ ክፍል ገባች። ሁለቱን አየችና ጠራችኝ። አሁንም
እንዴች ሴትዮ ዛሬ አትፋታኝም እንዴ አልኩኝና አሁን እየተነደድኩ በቃ በጣም ጦዤ ሄድኩኝ ማለት ነው። ከዛ ሲሄድ ምንድነው ዛሬ ያደረግሽው አንቺ አለችኝ። ከዛ ምን አደረግኩኝ አልኳት ማለት ነው። ድንግጥ ብዬ ቅድም ራሴን አሞኛል መጀመሪያ ያው ስለጠራችኝ ተናድጃለሁ። ምንድነው ያደረግኩት አልኳት። ምንድነው ይሄ መሬት ላይ የማየው አለች። አይ እኔ እኮ ያው መጀመሪያም እዛም አይተሽዋል ያንቺ ክፍል ውስጥ ራሴን በጣም አሞኝ ስለነበረ ሻሼ ጫፍ ላይ አስሬ ነበረ አልኳት። እና በደንብ አታስሪም ታዲያ ሁሉም ቦታ እኮ አራገፍሽው አለችኝ ማለት ነው። ከዛ እሺ በቃ ብዬ አጽጁ በቃ አለችና ሄደች ማለት ነው። ከዛ የሴቱንና የወንዱን ክፍል አጸዳሁኝ ጨረስኩ። ክፍል ገባሁ አሁንም ማለት ነው። ክፍሌ ገብቼ ልክ አሁንም ልተኛላችሁ እላለሁ ለሶስተኛ ጊዜ አሁንም ሶስት የጠራችኝ ማለት ነው። ከዛ ሄድኩኝ። ሲሄድ አሁንም ደግሞ የሌላኛዋ የትንሿ ልጅ ክፍል ላይም ደግሞ አለ። ከዛ በኋላ እንዲህ አኡዙ ቢላሂ ሚነሸይጧኒ ረጂም አልኩኝና በጣም ደንግጬ በቃ እሷም ደነገጠች ምናምን ክፍሏ ውስጥ በቃ ልቧ ራሱ እየመታ ነው። የልብ ምቷን በደንብ ባዳምጠው እየተሰማኝ ነው ያጠገባውኝ ማለት ነው። በጣም ፈርታለች ምናምን ነገር። ከዛ በቃ ምንድነው ዛሬ ያደረግሽው አንቺ ያለችኝ። ምን አደረግኩኝ? እንዲህ ሁሉም ክፍል ላይ በአንዴ እንዴት እንደዚህ ልታደርጊ ይቻልሽ? እንዴ አልኳት። ቀና ብዬ ወደ እሷ ጠገብ ማለት ራስ ምታቴ ረስቼዋለሁኝ። ከዛ ምንድነው አልኳትኝ። ምንድነው እንዴት ነው ያሰብሽው ምናምን ነገር ደነገጥኩኝ። በቃ የመጨረሻ ደነገጥኩኝ ማለት ነው። የቅድም እኮ በቃ ሁሉንም ክፍል ሳጸዳ እኔ መድፋቴን እንጂ እኔ ከኔ ሻሽ ላይ መፍሰሱን እንጂ ሌላ ነገር ምንም እያሰብኩ አይደለሁም። ምንም አልተሰማኝም ነበር ማለት ነው። ልክ ምንድነው ያደረግሽው ብላ ቁጭ ብላ እንደዚህ በድንጋጤ አይኔን አይታ ስትጠይቀኝ እኔም ሌላ ነገር ውስጥ ገባሁኝ። ደነገጥኩኝ ምናምን በጣም ፈራኋት። ከዛ በቃ አዲስ ነኝ 4 ወር ምናምን እንደዛ ቢሆነኝ ነው። ከዛ እንደዛ ስትለኝ በቃ እንትን ማለት ጀመርኩኝ። በጣም ፍርሃት የጨመረ ወይኔ ያረቢ በቃ ብዬ ምናምን አልኩኝ። ካይር አድርገው እንደውም በቃ ምናምን በውስጤ እያልኩኝ ማለት ነው። ከዛ ምንድነው ያደረግሽው አንቺ ዛሬ? ምን ሆነሽ ነው እንደዚህ የተፈጠረው? እንዴት አድርገሽ ነው? ምን አስበሽ ነው ምናምን ነገር። ምን አስባለሁ? ምን አሰብኩኝ? ሁሉ ጊዜም ታየለ እንዴ እንደዚህ እኮ ራስ ምታት ሲይዘኝ ሁሉ ጊዜ ነው ደግሞ እንዳጋጣሚ ራሴን የሚያመኝ ማለት ነው። ብዙ ሀሳቦች በቃ አለ አይደለ የምታሰብ ነገር ብዙ ሀሳቦች አእምሮ ውስጥ ስላሉ ብዙ ነገር ስለማስብ ከራስ ምታት ፍሪ ሆኜ የምውልበት ቀን የለም ማለት ይቻላል ማለት ነው። እዛ በቃ ምንድነው ያደረግሽው ምናምን ነገር ስትለኝ እኔ ምን አደረግኩኝ? ሁል ጊዜ ታየለ እንዴ ሁል ጊዜ አይደል እኔ እንደዚህ ማስሮ ራሴን ሲያመኝ ምናምን ነገር አልኳት። ከዛ ትንሽ መረጋጋት ጀመረች ምናምን። እኔም አኡዙ ቢላሂ ሚነሸይጧኒ ረጂም ምናምን ነገር አልኩኝ። እንዴት ነው እንደዚህ ልታስቢ የቻልሽው? እንዴት አላስብም? ሁሉንም ክፍል አንድ አይነት ነው የሚሆነው አለች። እሺ እኔ ራሱ አጋጣሚ ነው ግን ያው በጣም ገርሞኛል ሁሉም ክፍል ላይ መዳረሱ ራሱ አልኳት ማለት ነው። እኔ ራሴ በቃ ቋንቋም ብዙም አይደለሁም እየሰባበርኩ ነው የማወራው። ከዛ በቃ በዛች በምትሰባበር ቋንቋ እንደምንም ብዬ ለማስረዳት ሞከርኩኝ ማለት ነው። ከዛ በቃ በኋላ ላይ አኡዝ ቢላሂ ሚነሸይጧኒ ረጂም እንዴት አድርገሽ እንዲህ ማሰብ ቻልሽ ምናምን ነገር ሲላት ከዛ እንዴት አላስብም ሁሉንም ክፍል እንዴት ተመሳሳይ ሊሆን ይችላል ምናምን ነገር አለች። ከዛ በቃ ይሁን በቃ አለች እና መጨረሻ እስቲ ይሁን እስቲ እንዳፍሽ ያድርገው ምናምን ነገር አለች ማለት ነው። ከዛ ምንም የሚሆን ነገር የለም አይዞሽ አታስቢ ያልኳት ማለት ነው። እኔ እንደ አጋጣሚ ነው አጋጣሚ ደግሞ ሁሉም ክፍል ውስጥ መዳረሱ ራሱ እኔም ገርሞኛል አልኳት። እና ይሄ ነገር ይሄ ሁሉ ሆኖ ራሱ ለምንድነው ያኔ እናት ስለሆነች ነው እንደዚህ ልታስብ የቻለችው። ለልጆቿ ካላት ስስት የተነሳ ነው እንደዚህ ማሰብ የቻለችው። ያኔ በጥቁር አዝሙድ ይሰራል ብዬ አላስብም በነገራችሁ ላይ። ምክንያቱም ጥቁር አዝሙድ እንግዲህ ብዙ ለብዙ አይነት በሽታ ራሱ መድኃኒት ነው ስለሚባል ማለት ነው። እና እሷ እንዴት እንደዚህ ልመጣላት እንደቻለ ደግሞ ሳስበው እንደገና ደግሞ እናትነቷ አለ። የእናትነትን ነገር እኔም ቢሆን ልጠረጥረው የምችለው ነገር ነው። ምክንያቱም በቃ ሁሉም ክፍል ላይ እንዴት ተመሳሳይ ሊሆን ይችላል የሚለው ነገር በቃ የማይታሰበውን ነገር ያላሰብሽውን ነገር እንድታስብ ያደርግሻል ማለት ነው።
እና ያው እናትነቷ ነው እንደዚህ ለልጆቿ ላላት ስስት የተነሳ ነው እንደዚህ ልትለኝ የቻለችው ምናምን ነገር አልኩኝ። በቃ አሰብኩኝ፣ ትንሽ ራሴን አረጋጋኝ። ክፍል ገብቼ ደግሞ እንደገና በቃ ከራሴ ጋር ራስ ምታቴም ጠፋ በድንጋጤ ከራሴ ጋር ሳወራ አሁን እናት ስለሆነች ነው እንደዚህ የምትሆነው በቃ ምናምን ነገር። እኔስ ቢሆን እንዴት ላስብ እችላለሁ? እኔም ቢሆን የማስበው ነገር ነው። እውነቴን ነው፣ አስረግጬ ነው የምነግራችሁ ማለት ነው። እኔም ቢሆን እንዲሁ ነው የማስበው። ምክንያቱም ሁሉም ክፍል ላይ ሱብሃንአላህ። ግን ያላህ ስራ አንዳንድ ጊዜ በቃ ምንም ነገር ቢሆን ራሱ እንትን ይላል ማለት ነው። እና በቃ ለኸይር ነው ተብሎ መጨረሻ ላይ በቃ ሁሉንም ነገር እንትን አለች፣ ተረዳችኝ። እዛ እኔም በቃ ገብተሽ አረፍ በይ በቃ አለችኝ። በጣም ራሴን እንትን ብሎኝ ስለነበረ ክኒን ምናምን ሰጠችኝ። ወስጄ ምናምን መጥቼ ውጭ እንደገና እንቅልፍ ሊወስደኝ ነው። ቤት በኩል እንቅልፍ ይምጣኝ በድንጋጤ ማለት ነው። እኔ አሁን በዛን ሰዓት ሀሳቤ ላይ የነበረው አሁን እኔ ማስረዳት ባልችል እጣ ፈንታዬ ምን ይሆን ነበረ የሚለው ነገር ነው እኔ ውስጤ ላይ እንግዲህ ተቀርጾ እስከ ዛሬ ድረስ የተቀመጠው ማለት ነው። ምክንያቱም አንዲት ትንሽዬ ነገር ስናደርግ እኛ ጋር ሲሆን በጣም እነሱ ጋር ሲሆን በጣም ቀላል ተደርጎ ነው የምታየው ምናምን ነገር በቃ ማንም ከምንም አይቆጥረውም። እኛ ጋር ስትሆን ግን የትንሽዬ መርፌ ቀዳዳ የምታክል ነገር ዋጋ አላት። እንደዛ ነው ማለት ነው። እና በዛ ሁኔታ አለፈ ማለት ነው። ያው እናት ስንሆን ያው ማሰብ ማንፈልገውን ሁሉ ልናስብ እንችላለን ማለት ነው። ምክንያቱም እናትነት ማለት ቀላል ነገር አይደለም። ያው አንድ ድመት እንኳን በጣም መጀመሪያ ከአንቺ ጋር በጣም የምትቀርብ ሆና በጣም የምትወድሽ ሆና የሆነ ተነስታ አርግዛ ምናምን ወልዳ ከሆነ ከወለደችበት ቀን ጀምሮ ባህሪዋ ይቀያየራል። ምክንያቱም እናት ስለሆነች ማለት ነው። ለልጇ ካላት ስስት የተነሳ ማለት ነው። እና እናት ስለሆነች ነው እንዲህ ልታስብ የቻለችው ምናምን ነገር በቃ አልኩኝ። እኔ ለራሴ በቃ እኔም ቢሆን እንዲሁ ነው የማስበው። በቃ እንደገና ደግሞ እኔ ነኝ ኃላፊነት የጎደለኝ ምናምን በቃ ብዬ ይቅርታ ጠየቅኳትኝ ማለት ነው። ከዛ በዛ አለፈ። በጣም ነበር የምታምነኝ ያልኳትን ሁሉ ማለት ነው። አንድ ቀን በምንም ነገር ጠርጥራኝ አታውቅም አልሐምዱሊላህ። እና በዛ ምክንያት በቃ በተሰባበረችው ቋንቋ እንደምንም ብዬ ሰፋ ሰፋ አድርጌያት ለማስተካከል ቻልኩኝ ማለት ነው። የሆነ ነገር ሲገጥመን እንግዲህ እንዴት በኩል ቤት በኩል መውጣት እንደምንችልም አላህ ያሳየናል ማለት ነው። ብቻ አልሐምዱሊላህ ረብል ዓለሚን እስካሁንም ድረስ እንግዲህ ያው እየኖርን ነው። በጣም ያስደነገጠኝ ቀን ነበረ ማለት ነው። እና በጣም አመሰግናለሁኝ። እስከ መጨረሻ እንደተከታተላችሁ ተስፋ አደርጋለሁኝ። ላይክ አድርጉ፣ ኮሜንትም አድርጉ። ያው ለቪዲዮም ብዙም አይደለሁም አዲስ ነኝ እና ሰብስክራይብም ብትጨምሩ ደስ ይለኛል። እና ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላህ ባይ። መሰላማ